ከሴት ጋር ስታወራ እሳቸው ድንገት ደረሱ በሚባለው እውነት ነው? አዎ ልክ ነው። ምንድነው እሱ? በገዛ ጀዋሽቼ እኮ ነው። ምን ዋሸ? ዛሬ ልጅቷን አንድ ቀን አይኗን አይቻት መኪና ሊበላይ ነበር። ለምን? ምን ሆነ መሰለ ሰይፍዬ፣ ሁሌ ወደ ትምህርት ቤት ስትሄድ ልጅቷን እያነኩ ይይዛል። ምንድነው ምናምን ኧረ የዳህ ልጅ ነኝ ልማር ትለኛለች። እኔ ህይወትሽን እቀይረዋለሁ ለልጅቷ እቀይረዋለሁ። እኔ ራሱ እኮ ኑሮዬ የሆነ አፈርማ ነው። እቀይረዋለሁ ህይወትሽን እያልኩ በየቀኑ ስትመጣ ከትምህርት ቤት እየጠበቅኩ ለካ ልቧን እጠበዋለሁ። አባቴ ጀርመን ሄዶ እናቴ አውስትራሊያ እንዲህ ቤተሰቦቼን ሳራርቅ በሌሉበት አንድ እያልኩ ሁሌ እኛ ሰፈር መግቢያ ጋር ነው በዚህ በፕላዛ ሆቴል ገባ ብለን ቡልጋሪያ አጥሯል አይደል? እሱን አስደግፌ ነው የምታወራው። ይሄንን በቃ ቢቢሲ ረጭባታለሁ። ልጅ ፊቷ እስኪሸና ነው የምታዳምጠኝ። እሱን እያወራኋት ለካ እማዬ አስፋልቱን ስትሻገር አጎዛ ገበያ አለ። እማዬ በዘንቢል የዛ መቼም ላፕቶፓን አትይዝም። ኩበትና ኮባ ቡሄ ደርሷል። ቡሄ ኩበትና ኮባዋን ይዛ እየሄደች ደህና ናችሁ ልጆች ስትል የሰፈር ልጆች እማማ ያውና በረከት አላየኋትም። ልክ ብድግ አድርጋ የሆነች አልሙኒየም ቸርክ ያለቻት ከዘራዋ እንዲህ ስትነካኝ ብረቷን ያየሁት ቆሌ ግፈፍ አውቀዋለሁ ምላሷን እና በጣም ደነገጥኩኝ። ዞር ብዬ ደህና ዋሉ እማማ ስል እማዬ ቀረ። በጣም የደነገጥኩት። ከዛ እንዲህ ስትል መነጽሯን በነጠሏ ብስ አድርጋ አየችን ለማረጋገጥ። እቺ ደግሞ የማንሽ ጋለሞታ ስትል አይ እማዬ ፍሬንዴ ነች። ምን ያው ጓደኛዬ እጮኛ አለችኝ። አዎ ስላት ለቂጥ መቀየሪያ ሙታንታ የለም ናበል ይሄንን ይዘግባለች። ተመለስ ወደ ኮባ። ወደ ኮቤን እጂ በገባው ልጅቷን ከብዙ ጊዜ በኋላ እኔም እዚህ ስራ ውስጥ ገብቼ ታክሲ ውስጥ ልክ ስገባ ፊት ለፊት አየችኝ። ሰው ታክሲ ውስጥ ይቆማል። ለቤተሰቦቻቸው 150 ብር ካርድ ይፈቃሉ። አንተ እየተነሳ እዚህ ይሄንን ብረት ድስት እና በባዶ ጥርስ ልፋቅልሽ እንዴ? ኧረ ይዞ ሄድ። ምን ጥርስ ሳለ ይሄ ነው? ምን ጎተራ ነው? ባካችሁ ደግሞ ስድቤን አስተካኪ። እባክህ ስድብም ይስተካከልልኝ። ሁሌ አጋሰስ ነው የምትይ። አጋሰስ በእኛ አሁን ጎተራ ድራብ እንዴ? ይሄ ልክስክስ አጋሰስ ጎተራ እንዴ? ጭማሪ ታክስ ልታስከፊኝ ነው እንዴ? በአንዱ እንትን በይ ዶ ይሄ እኔ እኮ መቻል ያቃተኝ አንተ ምላስና ይሄን ሆድህን በላስገባ ወደ ይሄ እንደው ይኸውልህ አባትህ ደግሞ እንዳሉ ምን ብላለ? እንትን ምን ብላለ? ኧረ እንዳች ብላቴ አንተንስ የሚበላ ጅብ ጠፋ እኮ።